እድሜያችን ደግሞ እኩል ነው። ሁለታችንም 33 ዓመት። ምክንያቱም አስተሳሰባችን አንድ ነው። መጀመሪያ አላህ ምግብ ነው የሚያቀርበው፣ ትበላለህ። ከዛ በኋላ ትጠጣለህ። መጠጡ ደግሞ ወንዝ ነው የሚሰጥህ። ጠጅ ትጨምሳለህ። የምን አለ እዛ ግን ጀነት ውስጥ ሻወርማ አለ። እዛስ አንተ والله ሻወርማ ብሎ ያዛል እኮ እዛ ሄዶ ላ ኢላሃ ኢላላህ። ምን ችግር አለው? እወዳለሁ ሻወርማ። ወላሂ በርገር አልፈልግም፣ ሻወርማ። አንተንስ ዶሮ ወጥ? ኧረ ዶሮ ወጥ ደግሞ አንዳንዴ ያምረኛል። የጀነት አዋፋቶች አሉ ከዶሮ የበለጡ ወላሂ። አልጋው ደግሞ አንተ ምግብ ላይ አልጋው ደግሞ አላረፍረፊን አላቡኪ ራሱ የሚርገፈገፍ ነው ወላሂ። ኧረ እና ያው ሙተኪኢነ አላ ረፍረፊን ኹድሪ ወላሂ ነው የምልህ እኮ ቁርአን እኮ ነው። እናት እኛ አፍንጫሽ እንዳሾልክ ሰማ። እኔ የምለው የወገብ ህመም የለም በለኛ እዛ ቤት። አላሁ አክበር። ይሄ እንደዚህ መፈሻፈሽ እኮ የለም። ዝም ብለህ ነው የምንረካው። ትበላለህ፣ ትጠጣለህ። ካካ የለ ሽንት የለ፣ በላብ ነው የሚወጣው። ላቡ ደግሞ ሚስክ ሚስክ ነው የሚለው። ከዛ ጁማ ደግሞ ዚያራ አለ። ነብዩን ሂደህ ትዘይራለህ። አላሁ አክበር አለይሂ ሰላቱ ወሰላም። ነብዩን ሂደህ ግንባር አይናቸው መሃል አይናቸው ላይ ስስማቸው